የአብርሽ ቻናል በወር የሚያስገባው ዶላር ከ9000 እስከ 27000 ዶላር ድረስ ገቢ ያስገባል በወር ማለት ነው። የአብርሽ ቻናል አሁን 27000 ዶላሩን ወደ ኢትዮጵያ እንምታው። ወደ ካልኩሌተር እንግባ። 27000 ሲባዛ አሁን ንግድ ባንክ ላይ የሚመነዘረው 1 ዶላር 156 ብር ነው። እያያችሁት ነው። 4,212,000 ብር ያገኛል ማለት ነው። አብርሽ በየወሩ ነው ይህንን ገቢ የሚያስገባው። ውድና እየተከበራችሁ የኔ ቤተሰቦች እንዴት ናችሁ? እንግዲህ ቤተሰብ ባለፈው የሩታንና የሃይሚን የዩቲዩብ ገቢ አነጻጽረን ነበር፣ አይተን ነበር የማን እንደሚበልጥ ማለት ነው፣ ማን ብዙ ገቢ እንደሚያስገባ። በዛሬው ቪዲዮ ደግሞ የአብርሽና የብሩኬን የዩቲዩብ ገቢ የማን እንደሚበልጥ በደንብ አድርገን አሳያችኋለሁ። ቪዲዮን ከመጀመራችሁ በፊት ግን አብርሽ ነው ወይስ ብሩኪ ነው በዩቲዩብ ብዙ ገቢ የሚያስገባው? ይሄንን ነገር ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ካያችሁት በኋላ ማን ብዙ ገቢ እንደሚያስገባ አታምኑም። የምሬን ነው የምላችሁ። መጀመሪያ ግን ገምቱና ኮሜንት ላይ ጻፉልኝ። ይሄንን እንዳረሱ። በቪዲዮ መሃል ላይ ደግሞ አንድ የምነግራችሁ ነገር አለ፣ ይጠቅማችኋል። በተለይ ደግሞ ዩቲዩብ ከፍታችሁ ውጤታማ ለመሆን ለምትፈልጉ ሰዎች የምነግራችሁ ነገር አለ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ ቤተሰብ፣ መጀመሪያ ወደ ዩቲዩብ ቻናል እንገባና የአብርሽን ቻናል ሰርች እናደርጋለን። ይኸውና እንደምታዩት እኔ ሰርች አድርጌዋለሁ። እዚህ ጋር ከጽሁፉ በታች ሞር ምትላለች፣ እሷን አንዴ ተጭነን የቻናሉን ዩዘርኔም እንወስዳለን ማለት ነው። የአብርሽ ቻናል ምን ያህል በወር ገቢ እንደሚያስገባ ከዛ እዚህ ጋር በሰማያዊ የተጻፈው ይታያችኋል አይደል? እሱን ኮፒ እናደርገዋለን አንዴ ተጭነን። ይሄው ኮፒ ሊንክ የሚለውን አንዴ እንጫነዋለን። አሁን በመቀጠል የምንሄደው የዩቲዩብ ቻናሎች ምን ያህል ብር እንደሚሰሩ የምናይበት ዌብሳይት ላይ ሄደን ይህንን ዩዘርኔም እዛ ላይ እናስገባለን ማለት ነው። ወደ ክሮም እንግባ። ጎግል ላይ መተን ቪው ስታተስ ይባላል፣ የዩቲዩብ ቻናሎችን ገቢ የምናይበት። የመጀመሪያው ላይ መጥቶልኛል። ቪው ስታተስ የሚለውን አንዴ እንጫነዋለን። ይኸው እዚህ ጋር እንደምታዩት ይሄን የመጀመሪያውን አንዴ እንጫነዋለን። ይሄው ገብተናል ወደ ዌብሳይቱ። ቀደም ኮፒ ያደረግነውን የአብርሽን የቻናሉን ዩዘር ኔም እዚህ ላይ ፔስት እንለዋለን፣ ጫን ብለን ማለት ነው። ሰርች እናደርገዋለን። እዚች ጋር የሰርች ምልክት ትታያችኋለች። ሰርች ካደረግን በኋላ ትራክ ቻናል የምትለውን አንዴ እንጫናታለን። ቀደም አብርሽ ቻናል ውስጥ ገብተን ኮፒ ያደረግነውን ዩዘር ኔም ኮፒ ፔስት እንለዋለን። ከዛ ሰብሚት የሚል አለ እዚህ ጋር ከስር በሰማያዊ፣ እሱን አንዴ እንጫነዋለን። አያችሁ የአብርሽ ቻናል መጣልኝ እንደምታዩት ማለት ነው። ከዛ ሰማያዊ ምልክቱን ቪው ቻናል የሚለውን አንዴ እንጫናለን። ይታያችኋል አይደል? የአብርሽ ቻናል ይሄውና እንደምታዩት ማለት ነው። ከዛ አሁን ምንድን ነው የምናደርገው? ወደታችን እንሄዳለን። በወር ምን ያህል ገቢ እንደሚያስገባ፣ በወር ምን ያህል እይታ እንደሚያገኝ፣ በወር ምን ያህል ሰብስክራይበር እንደሚያገኝ እሱን እናያለን ማለት ነው። ይሄውና እንደምታዩት በወር አብርሽ የዩቲዩብ ቻናሉ እይታ የሚያገኘው በወር ማለት ነው 3,700,000 ሰው በወር ያየዋል። ገባችሁ? በአንድ ወር ውስጥ ማለት ነው 3,700,000 ሰው ያየዋል። እዚህ ጋር 3.7 የሚለው ማለት ነው። ከዛ በመቀጠል ምን ያህል ሰብስክራይበር እንደሚያገኝ በወር እናያለን። አሁን በወር የአብርሽ ቻናል 5000 ሰብስክራይበር ያገኛል በየወሩ ማለት ነው። ገባችሁ ቤተሰብ? በየወሩ 5000 ሰብስክራይበር ያገኛል ማለት ነው የአብርሽ ቻናል። በመቀጠል ደግሞ የአብርሽ ቻናል በወር በየወሩ ምን ያህል ገቢ ያስገባል፣ በየወሩ ምን ያህል ዶላር ያስገባል የሚለውን ደግሞ እንየው። ወደታች ይታያችኋል። የአብርሽ ቻናል በወር የሚያስገባው ዶላር
ከ9000 እስከ 27000 ዶላር ድረስ ገቢ ያስገባል በወር ማለት ነው የአብርሽ ቻናል። አሁን 27000 ዶላሩን ወደ ኢትዮጵያ እንምታው። ወደ ካልኩሌተር እንግባ። 27000 ሲባዛ አሁን ንግድ ባንክ ላይ የሚመነዘረው 1 ዶላር 156 ብር ነው። እያያችሁት ነው። 4,212,000 ብር ያገኛል ማለት ነው አብርሽ። በየወሩ ነው ይህንን ገቢ የሚያስገባው። በየወሩ 4,212,000 ብር አብርሽ በየወሩ ይሰራል ማለት ነው በዩቲዩብ። ገባችሁ ቤተሰብ? ይህን ይመስላል። አሁን ይህንን ማሳያችሁ እኔ እናንተ እንድትነሳሱ ነው። በቃ ዩቲዩብ መስራት እንደሚቻል ለማሳየት ስለፈለኩ ነው። ታውቃላችሁ ቤተሰብ፣ አንድ ዶክተር ኢትዮጵያ ውስጥ 9 ዓመት ተምሮ የሚከፈለው ስንት ብር ይመስላችኋል? 9000 ብር ነው። 9000 ብር ማለት ነው። የድሮውን ነው የምነግራችሁ፣ የአሁኑን ባላቅም ማለት ነው። እና አሁን ትንሽ ጨመረ ሳይልላችሁ አይቀርም። ግን ስራ የሌለን ወጣቶች በዩቲዩብ ውጤታማ መሆን እንደሚቻል አሳይተውናል፣ የቡታጅራ ልጆች ማለት ነው። አሁን ቀጥታ ወደ ቪዲዮ እናልፋለን። የቡርኪን ቻናል ሰርች እናድርገው። ይሄውና የቡርኪ ቻናል። እዚህ ሞር ምትለዋን እንጫናለን፣ ዩዘር ኔሙን ለመውሰድ ማለት ነው። ቻናል ውስጥ ገብተን ከዛ እችትና ሰማያዊዋ ነገር እንደቀደሙ ነው ሂደቱ። እችን ብቻ ኮፒ እናደርጋለን። ከዛ ወደ ዌብሳይቱ እንሄዳለን። የዩቲዩብ ቻናሎችን ገቢ ወደሚያሳየን ዌብሳይት ማለት ነው። ትራክ ቻናል ምትለዋን አንዴ እንጫናለን። ከዛ ቀደም ኮፒ ያደረግነውን ፔስት እንለዋለን። እቺ ሰማያዊ ምልክቷን እንጫናለን አንዴ። እንደምታዩት የቡርኪ ቻናል መጥቶልናል። ከዛ በኋላ ቪው ቻናል ይላል። ቻናሉን እዩት ይላል። እሱን አንዴ እንጫናለን። እንደምታዩት ቤተሰብ የቡርኪ ቻናል ይሄን ይመስላል። ይሄው እንደምታዩት ወደታች ወረድ ብለን በወር ስንት እይታ እንደሚያገኝ ይዩት። የቡርኪ በወር በየወሩ ማለት ነው 5 ሚሊዮን እይታ ያገኛል የቡርኪ ቻናል በየወሩ በቋሚነት ማለት ነው ቤተሰብ። ከዛ በመቀጠል ደግሞ በየወሩ ምን ያህል ሰብስክራይበር እንደሚያገኝ ቡርኪ እናያለን። እያያችሁት ነው። ቡርኪ በየወሩ 9000 ሰብስክራይበር ያገኛል በየወሩ ማለት ነው። ገባችሁ? አሁን ደግሞ በመቀጠል ቡርኪ በየወሩ ምን ያህል በዩቲዩብ ቻናል ዶላር ይሰራል የሚለውን አብረን እናያለን። እያያችሁት ነው። በዛውም ከአብርሽ ጋር እያነጻጸራችሁ ቡርኪ በየወሩ የሚያገኘው ዶላር ከ12000 እስከ 34000 ዶላር ነው የሚያገኘው። ገባችሁ? አሁን 34000 ዶላሩን በኢትዮጵያ እንምታው። 34000 ሲባዛ በ156 ብር 1 ዶላር 156 ብር ስለሆነ ማለት ነው በንግድ ባንክ። ቡርኪ በወር 5,304,000 ብር ያገኛል። በየወሩ ከዩቲዩብ ቻናል ቡርኪ የሚያገኘው 5,304,000 ብር ነው የሚያገኘው።